ደህና ነገርም ላይ አልጽፍም። ችግር እሱ እንደዚህ አይነት ጸባይ ያለው ሰው ማለት ነው። ምናልባት ወደፊት ተሰብስበው ይታተማሉ የትም ስለማይሄዱ ወደፊት ለዚህ 8 ዓመት ሆኗል። ከዚህ በኋላ ምን ጠብቅ ማለት ነው? ጨማምረን እንግዲህ ደግሞ ባለው ላይ ከእግዚአብሔር ጋር ጤናና ድምጽ የጥበብ ሰው በህዝብ ሀሳብ የሚመራ ነው ወይም ህዝቡ ይሄን ይፈልጋል ሀሳብ የሚያደርጅ የሚሰጥ ነው ወይስ ደግሞ መሪ ሀሳብ የሚያነቃ? የኪነ ጥበብ ሰው በባህሪው ሲጀመር ከህዝብ ነው የሚወጣው፣ ከየትም ሊወጣ አይችልም። ከህዝብ እንደመውጣቱ ወጣን ከህዝብ ውስጥ የሌለ ነገር አይደለም ውስጡ የሚንቀሳቀሰው። የማህበረሰቡ የእድገቱ ብዙ ነገር ውጤት ነው። ከዛ ውጪ ደግሞ ከራሱ መሰረት ተነስቶ ያለውን ጨለማ ማሳየት ሳይሆን ሊኖር የሚችለውን ጭላንጭል እየቀደመ ማሳየት አለበት። እዛ ያለውን ነገር ብታደምቀው አዲስ ነገር የለም። ጨለማው ስታደምቀው ጨለማው ይጠብቃል። ወደ ብርሃን እንድትመራው የዚህ አይነት ጸባይ አለው የኪነ ጥበብ ሰው። ጨለምተኛ መሆን የለበት። የኪነ ጥበብ ሰው ወደ ተሻለው ሀሳብ የተሻለው ተስፋ የሚመራ መሆን አለበት ብዬ አስባለሁ። ያም ሲሆን ግን ነፍሱን መከተል አለበት። አለበለዚያ የተሟላ ስለዚህ ቴዲ ከሁለቱ አንፃር ከየትኛው አሁን ባልኩ መሪ ሀሳብ ከሚያመጡት ነው እንደዛ ማለት አይደለም። በራሴ በነፍሴ ነው። ያ ማለት ግን ከሰው ውጭ ነህ ማለት አይደለም። ከሰው ውስጥ ነው የወጣው፣ አሁንም ሰው ውስጥ ነው ያለው።